ዛሬ ብዙዎቻችሁን እያስቸገረው ያለውን አንድ ነገር መፍትሄ ይዤ መጥቻለሁ። ይህም ቱ ስቴፕ ቬሪፊኬሽን ይባላል። እንዴት በቀላሉ በስልካችን ብቻ ቬሪፋይ እንደምናደርግ አሳያችኋለሁ። ከዚህ በፊት ጉግል ወደ ኢትዮጵያ ኮዶችን እንደሚልክ እንግዲህ ሁላችሁም ታውቃላችሁ። ነገር ግን ከተወሰነ ጊዜ በኋላ ወደ ኢትዮጵያ ኮድ ወይም አጭር የጽሁፍ መልእክት መላክ ትቷል። ስለዚህ በሌላ መንገድ ደግሞ እንዴት ቬሪፋይ እንደምናደርግ አሳያችኋለሁ። አብራችሁን ቆዩ። ከዛ በፊት እንግዲህ ልነግራችሁ የምፈልገው ቱ ስቴፕ ቬሪፊኬሽኑን ኦን ማድረጋችሁ ለእናንተ ነው ማለት ነው ጥቅሙ። ይህም አካውንታችሁ ከተለያዩ አይነት ሃከሮች እንዲከላከል ያደርግላችኋል። ሌላኛው ደግሞ የተለያዩ አይነት ፊቸሮችን ዩቲዩብ ላይ ኦን እንዲያደርግላችሁ ያደርጋል ማለት ነው። ቱ ስቴፕ ቬሪፊኬሽኑ ኦን ካልሆነ ዩቲዩብ ላይ ከስተም ተምኔሎችን ማስገባት አትችሉም ማለት ነው። ስለዚህ ይህንን ሴቲንግ በትክክል መከታተል አለባችሁ። አዲስ አካውንት ክሬት አድርጌ እዚህ ጋር አሳያችኋለሁ ማለት ነው። እንደምታዩት ይሄ አካውንት አዲስ ስለሆነ እራሱ ኖቲፊኬሽን ልኮልኛል ከላይ አካውንቴ ሪስክ ውስጥ እንዳለና ይህን ነገር ኦን ካላረኩ አካውንቴ ለአጥቂዎች በቀላሉ እንደሚያመች ነው እንግዲህ እዚህ ጋር የጻፈልኝ። ስለዚህ ጌት ስታርት እለዋለሁ። ራሱ ወደ ጉግል አካውንት ሪዳይሬክት ያደርገኛል ማለት ነው። ከዛም ወደ ጂሜላችን ስንገባ እንደምታዩት ቱ ስቴፕ ቬሪፊኬሽን ኦን አርግ ይለናል። ከዚህ በፊት እንግዲህ ኮድ ነበር የሚላክልን ስልክ ቁጥር አስገብተን በቀላሉ ኮዶች ይላካሉ። ምንም አይነት ችግር አልነበረውም። አሁን ላይ ግን ያ ነገር ስለቀረ በተለይ ኢትዮጵያ ውስጥ ለምትኖሩ ሰዎች ያ ነገር ስለቀረ ውጪ ለምትኖሩ በቀላሉ በስልካችሁ ማድረግ ትችላላችሁ። ኢትዮጵያ ውስጥ ላላችሁ ግን ጉግል አውቴንቲኬተር የሚባል አፕ አለ። እሱንም ፕሌይ ስቶር ወይም አፕ ስቶር ላይ ገብታችሁ ማግኘት ትችላላችሁ። እሱን አፕ በማውረድ እንዴት ሴት እንደምታደርጉ አሳያችኋለሁ። በቅድሚያ እንግዲህ እንደምታዩት ሴት አፕ አውቴንቲኬተር አፕ ይለናል። እዚህ ጋር ሁለት አይነት አማራጮች አሉ። የመጀመሪያው ኪውአር ኮዱን ስካን እንድናደርግ ያደርገናል። ነገር ግን ቀላሉን መንገድ አሳያችኋለሁ። ካንት ስካን ኢት ስትሉት እንደምታዩት ኮድ ይሰጣችኋል ማለት ነው። ራሱ ሴት አፕ የምታደርጉበትን እቺን ኮድ እዚህ ጋር ኮፒ እናደርጋታለን በቅድሚያ። ከዛም ታይም ቤዝድ ነው ሰሌክት ማድረግ ያለባችሁ። ቀጣዩን ደግሞ አሳያችኋለሁ። ወደ ጉግል አውቴንቲኬተር አፕ በመግባት ፕላስ ምልክቱን በመጫን ኢንተር ሴት አፕ ኪ እንለዋለን። ከዛም የኮድ ኔሙን እናስገባለን። ዩቲዩብ ኒው ልበለው። እዚህ ጋር ደግሞ ቀደም ኮፒ ያደረግነውን ኮድ ነው የምናስገባው ማለት ነው። በመቀጠል ታይም ቤዝድ ነው ሰሌክት የምናደርገው። ከዛ አድ እናደርጋለን። እንደምታዩት እንግዲህ መጥቶልናል። ይሄንን ኮድ ኮፒ በማድረግ በፍጥነት ነው ማድረግ ያለባችሁ ወዲያው ስለሚጨርስ። ከዛም ኮዱን እዚህ ጋር በማስገባት ቬሪፋይ እንለዋለን። በዚህ መልኩ እንግዲህ በቀላሉ ቱ ስቴፕ ቬሪፊኬሽናችሁን ሰሌክት አድርጋችሁ በቀላሉ ኦን ማድረግ ትችላላችሁ ማለት ነው። እንደምታዩት ተርን ኦን እለዋለሁ። አውቴንቲኬተሩን አስገብቻለሁ ማለት ነው። በዚህ መልኩ በቀላሉ ቱ ስቴፕ ቬሪፊኬሽን ኦን ማድረግ ትችላላችሁ ማለት ነው። እንደምታዩት ቲክ ቲክ አድርጎልኛል። ሌሎች ደግሞ ሁለት አማራጮች አሉ። እነሱንም መጠቀም ትችላላችሁ። የመጀመሪያው ፓስኪ ኤንድ ሴኩሪቲ ኪ ነው። እሱንም እንዴት አፕላይ እንደምታደርጉ አሳያችኋለሁ። እንደምታዩት ዩዝ ክሬት ፓስኪ የሚል ነገር አለ። ከላይ ኢሜይላችሁን ያስመርጣችኋል። ኮንቲኒው ትሉታላችሁ። ከዛም የጣት አሻራችሁን እንድትጠቀሙ ያደርጋል ማለት ነው። ይህን ነገር ሴት ስታደርጉት በስልካችሁ ቢሆን ተመራጭ ነው። በዚህ መልኩ አሻራዬን ካረኩ በኋላ ፓስኬ ክሬት ሆነ ማለት ነው። ስለዚህ አካውንቴ በጣም ሴኩር ሆኗል ማለት ነው በምታዩት መልኩ። ሌላ ደግሞ እንደ አማራጭ ስልክ ቁጥርን ማስገባት ትችላላችሁ። ነገር ግን ኮድ ስለማይልክ እንዲሁ ስልክ ቁጥራችሁን ማስገባት ትችላላችሁ ማለት ነው። እንደምታዩት ልክ ስልኩን ሳስገባ ወደ ዩኤስኤ ነው የወሰደኝ። ኢትዮጵያ መርጣችሁ ስልክ ቁጥራችሁን በማስገባት ለእናንተ ሊሰራላችሁ ይችላል። ነገር ግን ለብዙዎቻችሁ ስለማይሰራ ጉግል አውቴንቲኬተርን እንደ አማራጭ ብትጠቀሙት ተመራጭ ነው። በዚህ መልኩ እንግዲህ በቀላሉ ቱ ስቴፕ ቬሪፊኬሽናችሁን ኦን ማድረግ አለባችሁ ማለት ነው። አሁን ወደ ኋላ ተመልሰን እንመልከት ኦን መሆን አለመሆኑን። እንግዲህ አሁን በአሳቢያችሁ መንገድ በቀላሉ ቱ ስቴፕ ቬሪፊኬሽናችሁን በጉግል አውቴንቲኬተር መጠቀም ትችላላችሁ ማለት ነው። ይህ ነገር ካልገባችሁ ወይም ሌላ ጥያቄ ካላችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።